እነዚህ ሶስት ብሔሮች ተሻሽለውና ተዋደው የሚኖሩበት ምርጥ አካባቢ ነው። ባህላዊ ምግባቸው ደግሞ ጨጨብሳ ተመረቀችውን የጨረሰችውን ታውቃለህ? በጣም እነዚህ ታዋቂ ምግቦቻቸው ናቸው። በርዘው ይጠቀማሉ እና በጣም ባለሙያዎችና ቆንጆ እንደሆኑ ይታወቃሉ። ግብአት ይባላል። የጠረሰው ነው ከራዲዎች ነው ባህል የተወሰደው። እንደዚህ የተዋበና ያማረ የሆነ አለባበስ አላቸው ማለት ነው። ቀጣዩም ደግሞ ጥቂት ስለ ራያ ባህል ራንያ ትለናለች። አዳምጧት። አፈናችሁን ነው ትላለህ። እና ሰርግ በኋላ አንድምታ የለውም፣ ግን ባህሉ የሚደረገው ንጽህና ነው። አንድ ልጃገረድ ለትዳር ከበቃች በኋላ ይሄ ስነስርዓት ከማግባቷ በፊት ይከናወናል ማለት ነው። ስነስርዓቱ የሚደረገው በንጹህና እርጥብ በሆነ ቄጤማ እዚህ በመንከር እግሯና እጇን ትቀባለች፣ እንዲሁም ትቆረጣለች። ሙሽሪቷን እንግዲህ አጅቡልን እልል በሉ። ብናያት አሪፍ ነበር። እቺንም ያዝ። አይ በጣም እናንተም ጨረሳችሁ ልትገቡ ነው። እግር ኳስ ታያለህ ትሄዳለህ። አንድ ኮንፈረንስ ትሬኒንግ ሳደርግ እግር ኳስ ከዛ 9 ለአንድ ተሸንፎ ይመጣል። 12 አለ እንደሱ ግፈኛ ነው የምር። አይ ህዝብ የታፈነው ነው ሲለቀ